በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሰላም ለእናንተ ይሁን። ውድ የልሳን ቲዩብ ቤተሰቦች ተከታታዮች እንደምን አላችሁ? የልዑል እግዚአብሔር ሰላም በያላችሁበት ይድረሳችሁ እያል ከዚህ አስቀድሞ በነበረን ክፍለ ንባባችን በብፁዕ ወቅዱስ አቡነ ሺኖዳ ሳልሳዊ ተዘጋጅቶ በዲያቆን ግርማ ባቱ የተተረጎመውን ጉዞ ወደ እግዚአብሔር የተሰኘውን መጽሐፍ ለእናንተ በተከታታይ አንብበን ያቀረብንላችሁ ሲሆን ከዛሬ ጀምሮ ደግሞ ባሉን ለተከታታይ ቀናቶች የኤፍራጥስ ወንዝ ተብሎ በዲያቆን ሄኖክ ኃይሌ ተጽፎ የተዘጋጀውን መጽሐፍ በተከታታይ ቀናቶች ለእናንተ እያነበብን የምናቀርብላችሁ ይሆናል። የልዑል እግዚአብሔር አጋዥነት የእመቤታችን የቅድስት ድንግል ማርያም አማላጅነት አይለየን እያል እስከ ፍጻሜው ድረስ አብራችሁን እንድትቆዩ በመጋበዝ ወደ ንባባችን እንሄዳለን። የኤፍራጥስ ወንዝ ዲያቆን ሄኖክ ኃይሌ እንደጻፈው። አንድ መናኝ በሕልሙ ሁለት መላእክትን ያያል። መላእክቱ በእጃቸው የተጻፈበት እጅግ ትልቅ ብራና ይዘዋል። እንዲህ እያሉ ይነጋገራሉ። ይህንን ጽሑፍ ለማን እንስጠው? ይህንን ጥበብና ቅኔ ለመሸከም የሚችል ትሕትና ያለው ሰውስ ማን ነው? እየተባባሉ ተነጋገሩ። በመጨረሻም አንዱ መልአክ እንዲህ አለ፣ ይህንን ጽሑፍ ወስደን ለቅዱስ ኤፍሬም እንስጠው፣ እርሱ ሊሸከመው ይችላል ተባባሉ። በእርግጥም በኋላ እርሱ በትሕትና አሃዝ እግዚኦ መዋግደ ጸጋከ፣ አቤቱ የጸጋህን ማዕበል ያዝልኝ እስኪል ድረስ የቃለ እግዚአብሔር ዝናብ የፈሰሰበት የቅኔ ማዕበል ያማታው የወላዲት አምላክ ፍቅር ያስጨነቀው የትሕትና ባህር ያሰጠመው እርሱ ቅዱስ ኤፍሬም ነው። እንደ እውነቱ ከሆነ የቅዱስ ኤፍሬምን የቅኔና የምስጢር ጸጋ እግዚአብሔር ለእንደኔ አይነቱ ትዕቢተኛ ቢሰጠው በትዕቢት ፈንድቶ መሞቱ እንደማይቀር ስለሚያውቅ ለፍጡሩ ይራራልና ከሚቻለው በላይ ጸጋን አያሸክመውም። ለትሑታን ግን ጸጋን ይሰጣልና በዚያን ዘመን የቃሉን ዝናብ ሊያከማችበት የመረጠው እጅግ ጥልቁ ጎድጓዳ ስፍራ ትሑቱ ሶርያዊ ማር ኤፍሬም ነበር። ቅዱስ ጎርጎርዮስ ዘኑሲስ በትምህርቱ ውሃ ቤተ ክርስቲያንን ያራሰ የቤተ ክርስቲያን የኤፍራጥስ ወንዟ ብሎ የሚጠራውን ቅድስት ቤተ ክርስቲያንን በቅኔ ጎርፍ በዝማሬ ማዕበል ያስጨነቀውን ከ12,000 በላይ ቅኔያዊ መዝሙራትን የደረሰውን ወንጌላትና የኦሪት መጻሕፍትን የተረጎመውን መናፍቃንን በቅኔው ውበት ለዛ ያሳጣቸውን የእንባ ምንጭ የምናኔ ጥግ ቅዱስ ኤፍሬምን እስቲ በዚች አጭር ጽሑፍ እንዘክረው። ለፈጣሪውና እርሱ ላከበራቸው ቅዱሳኑ የቅኔ ዝናምን ያወረደው ቅዱስ ኤፍሬምን እስቲ በደካማ ብዕር አብረን የተደነቀ የቅድስና ሕይወቱን እያሰብን እናድንቀው። እርግጥ ነው ቅዱስ ኤፍሬም በአካለ ሥጋ በነበረበት ዘመን እርሱን ማመስገን እጅግ ከባድ ነበር። ራሱን በትሕትና ከጌቶች ልጆች የሚወድቀውን ፍርፋሪ የሚለምን ውሻ ብሎ የሚጠራው ቅዱስ ሶርያዊው ኮከብ ቅዱስ ኤፍሬም ስለ እርሱ የመዘገቡ ቅዱሳን እንደሚገልጹት ከሆነ ሰው ሊያመሰግነው ሲል ሰውነቱ በፍርሃት ላብ ይጠመቅና ይንቀጠቀጥ ነበር። በሕይወቱ ሳለ ራሱን ከልቡ ዝቅ አድርጎ የሚያይና ሊያከብሩት ወይም ሲያከብሩት እንባን የሚቀድመው ትሑት ነበር። ፓትርያርኩ ቅዱስ ባስልዮስን ለማግኘት ባደረገው ጉዞ ወደ ቤተ መቅደስ በገባ ጊዜ ባስልዮስ እየሰበከ ነበር። ስብከቱን ሲፈጽም በመንፈስ ቅዱስ ገላጭነት አንድ ቋንቋ ከመናገራቸው በፊት በአስተርጓሚ እርዳታ ኤፍሬም ነህ ወይ አስብሎ ቅዱስ ባስልዮስን አስጠየቀው። ቅዱስ ኤፍሬም በባስልዮስ አንደበት ስሙ ሲጠራ ሲሰማ ከመንግሥተ ሰማያት መንገድ ርቄ የተጣልኩ ኤፍሬም ነኝ ካለ በኋላ በንባ እየታጠበ አባቴ ሆይ ለኀጢአተኛው ክፉ ሰው ራርተህ በጠባቡ መንገድ ምራኝ አለ። ቅዱስ ኤፍሬም ከትሕትናው ብዛት ከሞተ በኋላ እንኳን ክብር እንዳይሰጠው እንዲህ ሲል ተናዞ ነበር። ስትቀብሩኝ በክብር አትቅበሩኝ፣ ሥጋዬን በትከሻችሁ ይዛችሁ ወደ ጉድጓድ ወርውሩኝ፣ ማንም ስለ እኔ መልካም ነገር እንዳይናገር ይልቅ ምን አይነት ክፉ ሰው እንደነበርኩ
ከመቃብሬ ላይ ምራቃቸውን ይትፉ፣ ሰውነቴም በሱ የተሸፈነ ይሁን። የክፉ ምግባሬ ሽታ አይሸታችሁምን? ቢሸታችሁ ኖሮ ከእኔ ትሸሹና የኃጢአቴን መክፋት አይታችሁ ሥጋዬን ሳትቀብሩት ትቀሩ ነበር። እንዲህ ሲናገር ለሚሰማው ሰው ኃጢአተኛ ይምሰለው እንጂ እርሱ ቅድስናው ለራሱ እንኳን የማይታየው ትሑት መናኝ ጻድቅ ነበር። ቅዱስ ጎርጎርዮስ ስለ ቅዱስ ኤፍሬም የበረሃ ተጋድሎ ሲገልጽ ወደ በረሃ እየወረደ የመጥምቁ ዮሐንስን ኃይል ተሞልቶ ይመለስ ነበር ይለዋል። ሌላው አባት ቅዱስ ጎርጎርዮስ ዘንዚናዙ ስለ ቅዱስ ኤፍሬም ተጋድሎ ሲገልጽ በበረሃ ብዙ ጊዜን ያሳልፍ ነበር፣ አኗኗሩም ነፍሱ ከሥጋው የተለየች ያህል ከዓለም ተለይቶ ነበር ይለዋል። በእርግጥም እርሱ በረሃ ተጋድሎ ጌታችን ተገልጦ ቃል በቃል እስኪያነጋግረው ድረስ የደረሰ አባትም ነበር። ለዚህም ነበር ሰዎች ባገኘ ቁጥር ዘመኑ የትንሣኤ ሰሞን ባይሆንም እንኳን ክርስቶስ ተንሥአ እሙታን ወይም ክርስቶስ ከሙታን ተነስቷል እያለ በደስታ ያበስር የነበረው ቅዱስ ኤፍሬም የድርሰቶቹን ነገረ ሃይማኖታዊ ጥልቀትና የቅኔዎቹ ውበት በብዙዎች ላይ አንድ ላይ የማይገኝ ጸጋ የተገኘበት ሰውን ያደርገዋል። በነገር ሃይማኖት እየተራቀቀና በጥልቀት እያስተማረ የሚገልጽበት መንገድ ቅኔያዊ ወይም ፖኤቲክ የማይጎርለው ሲሆን አቀራረቡ ውብ በመሆኑ ደግሞ ጥልቀቱ የማይሳሳ ሊቅ ነው። ቅዱስ ኤፍሬም በቅጥም እየተገኘ በዚያው ልክ ጥልቅ የመጽሐፍ ቅዱስ ትርጓሜን የሚያራቅቅ አቀራረብ ነበረው። የቅዱስ ኤፍሬምን ድርሰቶች ከሶርያ ቋንቋ ወደ እንግሊዘኛ ብዙ ሴቶች ድንግል ትጸንሳለች የሚለውን ትንቢት ሰሙ። የነገስታት ሴት ልጆችና የባለጸጋ ልጆች መሲሁን ሊወልዱ በተስፋ ተጠባበቁ። እርሱ ግን ከድሆች ልጅ ተወለደ። ጌታ ሆይ በአንተ ምክንያት የነገስታት ልጆች በድሆች ልጆች ቀኑ፣ ወደ ድሃም ቤትም ነገስታት እጅ መንሻ ይዘው ሄዱ ይላል። ቅዱስ ኤፍሬም የወንጌልን ታሪክ በታሪክ ውስጥ ካሉ ሰዎች ቦታ ራሱን እያስገባ በእነርሱ አንደበት መቀኘት ልማዱ ነበር። ጌታ በተወለደና እንደ ሕፃናት ባደገ ጊዜ የነበረውን ቅዱስ ዮሴፍን ሆኖ እንዲህ ሲል ይናገራል። ዮሴፍ እግዚአብሔር ወልድን እንደ ሕፃንነቱ አቀፈው፣ እንደ አምላክነቱም አገለገለው። በመሐሪነቱ እጅግ ደስ አለው፣ በፈራጅነቱ ግን እጅግ ፈራው። እንዲህ ሲል የልዑልን ልጅ ለእኔ እንደ ልጅ ይሆን ዘንድ ማን ሰጠኝ? እናትህ በጸነሰች ጊዜ ተቆጥቼ ነበር፣ በስውር ልተዋትም አስቤ ነበር። በማኅፀኗ ውስጥ ከድህነቴ ሊያወጣኝና ባለጸጋ ሊያደርገኝ የሚችል የተሰወረ ሀብት እንዳለ አላወቅኩም ነበር። ከእኔ ዘር የሚሆን ዳዊትስ አክሊል የደፋ ንጉሥ ነበር፣ እኔ ግን የተናቀ ድሃ ሆንኩ። እንደ እርሱ ንጉሥ በመሆን ፈንታ አናጢ ሆንኩ። አሁን ግን እነሆ አክሊል ወደ ቤቴ መጣ፣ የአክሊላት ሁሉ ጌታ በቅፌ ነውና። ከዚህ በኋላ ከዚያው የልደት ታሪክ ሳይወጣ ቅዱስ ኤፍሬም ጌታን ስለወለደች ድንግል ማሰብ ይጀምራል። መጀመሪያ ስሟን ለመጥራት ቃላት ለመምረጥ ይጨነቃል። ስለዚህም ልጇን ክርስቶስን እንዲህ ሲል ያናግረዋል። ጌታ ሆይ እናትህን ማን ብለን እንጥራት? እናት ብቻ እንዳንላት ድንግል ሆና አገኘናት። ድንግል እንዳንላት ልጅ ታቅፋ አየናት። ጌታ ሆይ እናትህን ለመጥራት እንዲህ የሚያስቸግር ከሆነ አንተን ከቶ ምን ብለን እንጠራሃለን? ይህ የቅዱስ ኤፍሬም ጥያቄ ማን ብዬ ልጥራው ስምሽን የሚለውን የእናቶቻችንን መዝሙር ይመስላል። ከዚያም ጌታችን እንዴት ችላ ተሸከመችው የሚለውን ነገር ማሰላሰል ይጀምራል። ታላቁ ተራራ ሆይ ታናሿ ብላቴና የተሸከመችህ ራስህን በሚቻላት መጠን አድርገህላት ነው። ታላቁ እሳት ሆይ ታናሿ ብላቴና ተሸክማ ያልተቃጠለችው ኃይልን ትችል ዘንድ አጽንታሃት ነው ይላል። ከዚህ በኋላ የ15 ዓመቷ ታናሽ ብላቴና ድንግል ጌታን በወለደች ጊዜ ምን እንደሚሰማት እያሰበ በእርሷ ቦታ ሆኖ ይጨነቃል። እንዲህም ይላል፣ እናትህ በፍቅርና በፍርሃት ሆና በፊትህ መቆም ይገባታል። ወደ ልጇ የምትጸልይ እናት፣ ወደ እናቱ ተስፋ የሚያደርግ ልጅ የሆነ አምላክ እንደምን ያለ ነው በማለት ይጀምራል። ከዚያም እናትና ልጁን እንዲህ ያነጋግራቸዋል። እናትህ በብዙ የምስጋና ቃል አመሰገነችህ። ያለ ወንድ ዘር መውለድ ለቻለች ለእርሷ የምስጋና ቃል አይጠፋትም።
ድንግል ማርያም ሕፃኑን እያባበለች በመደነቅ ቃል ነደደች፣ እንዲህ ስትል ድንግሊቱን እጸንስ ዘንድ የሰጠኝ ማን ነው? ይህንን አንድ ሲሆን የበዛ ታናሽ ሲሆን ታላቅ የሆነ ከእኔ ጋር ሲሆን በሁሉ የሞላ ሕፃን የሰጠኝ ማን ነው? በእኔ ማኅፀን ውስጥ እያለህ ከእኔም ውጭ በሁሉ ቦታ ነበርክ። በወለድሁህ ጊዜም ረቂቅ አምላክነትህ ከእኔ ውስጥ አልወጣም። በእኔ ውስጥ ነህ፣ ከእኔም ውጭ ነህ። ይህ ነገር ለእኔ እናትህን ያስደንቀኛል። የሚታየው ሰውነትህን በፊቴ ባየሁ ጊዜ የማይታየው አምላክነትህ በሕሊናዬ አየዋለሁ። ቅዱስ ሆይ በሚታየው ሰውነትህ ውስጥ አዳምን አየዋለሁ። በማይታየው መለኮትህ ውስጥ ደግሞ በአንተ ሕልው ሆኖ የሚኖረውን እግዚአብሔር አብን አየዋለሁ። አንተ ምንጭ ሆይ ለአንተ ለማጠጣት የጡቶችን ምንጭ እንዴት ልከፍታቸው ይቻለኛል? ሁሉን ከገበታህ የምትመግብ ሆይ እኔ አንተን ልመግብህ እንዴት ይቻለኛል? የክብርን ነጸብራቅ የተጎናጸፍከው ሆይ እንደምን በጨርቅ ልጠቀልልህ እችላለሁ? ምን ብሎ እንደሚጠራህ አንደበቴ አያውቅም። አእላፋት ስሞች ለአንተ አይበቁህም። አንተ የእግዚአብሔር ልጅ ስትሆን የሰው ልጅ ነህና፣ የዳዊት ልጅ ስትሆን የማርያም ልጅ ነህና። ልጅ ሆይ ከእኔ ጋር ሆነ ሳለ ከሰው ልጆች ሁሉ ጋር በመሆንህ አልቀናም። ለሚያምንብህ አምላክ ነህ፣ ለሚያገለግልህ ጌታ ነህ። ለሚወድህም ሁሉ ያንተ ታደርገው ዘንድ ወንድምም ነህ። የአንደበቶች ሁሉ ጌታን አንደበት እንደሌለው ያደረገው ምን ይሆን? ልጅ ሆይ አንተን በድንግልና መጽነሴን ክፉ ሰዎች እየዘለፉ ነው። ቅዱስ ሆይ ለእናትህ አንደበቱ ነኝ። አንተን ከማን እንደ ጸነስኩህ ይረዱም ዘንድ ተአምርህን አሳይ። ሁሉን የምትወደው ሆይ ስላንተ ብዬ የተጠላሁ ሆንኩ። ለሰው ልጆች መሸሸጊያ የሆንኩ አንተን በመጽነሴ መከራን ተቀበልኩ። አቤቱ በዮናስ ላይ እንደ ተቆጣ ባሕር በእናትህ ላይ ተቆጥቷል። ሄሮድስ የተባለ ማይበር የባሕርን ጌታ ሊይዝ ፈልጓል። የእናትህ ፈጣሪዋ ሆይ ወዴት እንደምሸሸግ ንገረኝ። ቅዱስ ኤፍሬም በዚህ መጽሐፍ ሌሎች ገጾች እንደምናነበው በሁሉም የወንጌል ታሪኮች ላይ ሌላ ተመስጦ፣ ሌላ ጸሎት፣ ሌላ ትሕትናን የሚያሳይ የወንጌል ወንዝ ነው። ውብ ቅኔዎቹን ባነበብን ጊዜ ሁሉ ንባ የሚቀድመን እርሱ በንባ እየታጠበ ስለ ጻፋቸው ነው። የኑሲሱ ቅዱስ ጎርጎርዮስም እንዲህ ይላል። በንባ ሳንታጠብ የኤፍሬምን የማያቋርጥ እንባዎች ለማሰብ አይቻለንም። ለሌሎች ሰዎች መተንፈስ የማይቆም ነገር የሆነውን ያህል እንባም ለእርሱ የማያቋርጥ ነበር። ቀንና ሌሊት ዓይኖቹ በንባ ይዋኙ ነበር። እርሱን አግኝቶ በጉንጮቹ ላይ የሚፈሱትን እንባዎች የማያይ ሰው የለም ይላል። አክሎም ስለ ትሕትና የጻፋቸውን ድርሰቶች አንብቦ ትሑት የማይሆን ትዕቢተኛ ሰው ማን ነው? ስለ ምጽአት የጻፈውንስ አንብቦ በመለኮታዊ እሳት የማይነድ ማን ነው? ስለ ንጽሕና የጻፈውን አንብቦ በልብና በመንፈስ ንጹሕ መሆኑን የማይመኝስ ሰው ማን ነው ይላል። ቅዱስ ኤፍሬም ጥልቅ የንባ ሕይወት የነበረው ቢሆንም የዚህ ዓለም ነገር ጨርሶ የማይረዳ ከሰው ጋር በፈገግታ በለዛ የማይግባባ ሰውም አልነበረም። እንዲያውም በሶርያ ቤተ ክርስቲያን የመዘገበቻቸው የሚታወቁ የለዛው ምልክቶች የነበሩ ገጠመኞችም አሉ። በአንድ ወቅት ጁሊያኖስ የተባለ በኤዴሳ ያለች ገዳም አበምኔት ለቅዱስ ኤፍሬም እንዲህ አለው። መግደላዊቷ የጌታን እግር በንባዋ እንዳጠበች የጌታዬን ስም በመጻሕፍት ሁሉ ላይ ተጽፎ ባገኘሁት ስፍራ በንባዬ አጥበዋለሁ አለው። ቅዱስ ኤፍሬምም መለሰ፣ እግዚአብሔር የተቀደሰ እምነትን ይቀበልልህ፣ ነገር ግን መጻሕፍቱን አደራ። በሽምግልናው ዘመን ደግሞ ለብዙ ቀናት ከጾመ በኋላ አገልጋዩ ከአትክልት የተሠራ ሾርባ በሸክላ ሳህን ይዞለት ሲመጣ ድንገት ተደፋበት። ሸክላው ተሰብሮ ምግቡ ሲደፋ ልጁ በድንጋጤ መንቀጥቀጥ ጀመረ። ቅዱስ ኤፍሬም የልጁን ድንጋጤ ሲያይ ራታችን ወደ እኛ ስለማይመጣ እኛ ወደ ራታችን እንውረድ ብሎ ወደ ተሰበረው ሸክላ አጎንብሶ ከተሰበረው ሸክላ ላይ ከመሬት አንስቶ በደስታ መብላት ጀመረ። ቅዱስ ኤፍሬም እርሱ ነበረው ለዛና ፍቅርን የተሞላ አኗኗር። በተጨማሪ ማንንም ሳይንቅ ከሌሎች ይማር ነበር። በአንድ ወቅት ወደ ኤዴሳ ገና በመጣበት የወጣትነት ወቅት አንዲት ሴተኛ አዳሪ
አፍጥጣ ተመለከተችው። እርሱም አፍሮ አቀረቀረ። ቀና ሲል ድጋሚ ታየዋለች። ይህን ጊዜ ለምን አፍጠሽ ታየኛለሽ አላት። እርሷም ሴት የተፈጠረችው ከወንድ ነውና አየሁህ፣ አንተም ከመሬት ተፈጥረሃልና መሬቱን እይ አለችው። በዚህ ንግግሯ እጅግ ተደንቆ በእርሷ ሐሳብ መነሻነት ታላቅ መጽሐፍን ጽፎ ነበር። የሶርያ ቤተ ክርስቲያን ይህ መጽሐፍ ቅዱስ ኤፍሬም ከጻፋቸው መጻሕፍት ሁሉ ወደር የለሹ ነበር ብትልም የመጽሐፉን ቅሪት እንኳን ማግኘት አልተቻላትም። ቅዱስ ኤፍሬም በትሕትናው ጥልቀት የሕይወት ዘመኑ ከዲቁና ያለፈ ማዕረገ ክህነት እንኳን ለመቀበል እምቢ ብሎ ነበር። እርግጥ ነው በእኛ ቤተ ክርስቲያን ውዳሴ ማርያም ተርጓሜ በሚተረከውና በሶርያ መዛግብትም ቅዱስ አንፊሎኪዮስ በመዘገበው የአንዲት በደሏን ጽፋ ንስሐ የገባች ሴት ታሪክ መሰረት ቅዱስ ኤፍሬም የሚናዘዝበት ቅስና እንደነበረው የሚያመላክቱ ፍንጮች ቢኖሩም ብዙዎች ታሪክ ጸሐፍት ግን በዲቁና ብቻ እንደጸና ይመዘግባሉ። በአንዲት ከተማም ጳጳስ አድርገው ሊሾሙት ሰዎች እንዳሰቡ በሰማ ጊዜ እንዲንቁት እንደ እብድ ጨርቁን ጥሎ እስከ መሄድ ደርሶ ነበር። ቅዱስ ኤፍሬም በማዕረግ ከፍ ያለ ሹመት ባይሾምም በኖረበት ዘመን በሰዎች ሁሉ ልቦና ከወጣትነቱ እስከ እርግናው ድረስ ትልቅ መወደድና መከበርን የተጎናጸፈ ነበር። በዘመኑ የነበሩ ከሃዲያንን በቅኔው ውበት፣ በብዕሩ ጥልቀት አድማጭ አሳጥቶ ድል የነሳ ነበር። በክፉ ስሙን የሚያነሱትን ሰዎች እግዚአብሔር በተአምራቱ እየነቀለ ያከብረው ነበር። በአንድ ወቅት አንዲት ከባለጸጎች የተወለደች ልጃገረድ ከሌላ ኤፍሬም ከሚባል የቤተ ክርስቲያን ጠባቂ ጋር በፍቅር ትወድቅና ከጋብቻ በፊት ታረግዛለች። አባቷ አዝኖ ተቆጥቶ ሲጠይቃት የጸነስኩት ከቅዱስ ኤፍሬም ነው ብላ ትዋሻለች። ቅዱስ ኤፍሬምም በጳጳሱ ተጠርቶ ሲጠየቅ አዎ እኔ ነኝ ይቅር በሉኝ አለ። ልጁን እንዲያሳድግም ተፈረደበት። ልጁን እየያዘ መቅደስ ውስጥ በሕዝብ ፊት ጸልዩልኝ እያለ ይሄድ ነበር። በመጨረሻ ግን የሕዝቡ ጥላቻና ሐሜት ከገደብ አለፈ። ይህን ጊዜ በሕዝቡ ፊት ገና ከተወለደ ወራት ያልሞሉትን ሕፃናት ከፍ አደረገና አንተ ሕፃን ሆይ ሰማይና ምድርን በሠራ በሕያው እግዚአብሔር ስም አምልሃለሁ፣ አባትህ ማን ነው ብሎ ጠየቀው። ሕፃኑም የቤተ ክርስቲያን ጠባቂው ኤፍሬም ነው ብሎ በዚያችው ሰዓት ነፍሱ ከሥጋው ተለየ። የልጃገረዷ ወላጆች ከእግሩ ስር ተደፍተው ይቅርታን ለመኑት። ሕዝቡም ስለ በደሉ ተጸጽቶ ቅዱስ ኤፍሬምን ከፊት ይልቅ አከበረው። ቅዱስ ኤፍሬም በዘመኑ ጌታ ሆይ በአንድ ወቅት አንተም ሕፃን ሆነህ እንደነበርክ አስበህ ሕፃናት ልጆችን ጠብቃቸው፣ ሕፃንነታቸውን እንዳንተ ሕፃንነት አድርግላቸው እያለ ከሚጸልይላቸው ሕፃናት ጀምሮ በሁሉ የተወደደ ነበር። የሴት ልጅን ሐዲስ ኪዳናዊ ክብር እጅግ የተረዳው ይህ አባት ሴቶች በቤተ ክርስቲያን የዝማሬ አገልግሎት እንዲተጉ እጅግ ብዙ የሰፋና ወይም የለፋና የመዘምራን ባለውለታ ነበረ። እርሱ ባለበት ከተማ ድሆች እንዳይቸገሩ እጅግ የሚጨነቀው ቅዱስ ኤፍሬም የሚወለዱትንና ስጦታ ሊሰጡት የሚለምኑትን ባለጸጎች ለእኔ የምታደርጉልኝን ለድሆች አድርጉ እያለ ይማጸን ነበር። ተሰሚነቱን ተጠቅሞ ብዙ ድሆችን ይረዳ የነበረው ይህ አባት የሕይወቱ ማለፍ ምክንያት በነበረው ወረርሽኝም ሕሙማንን ሲያስታምም ያሳለፈ ሩህሩህ አባት ነው። በዚህም ስለ ምጽዋት መቀኘት ብቻ ሳይሆን ለምጽዋት መስዋዕት መሆን የቻለ መሆኑን አሳይቶናል። ይህንን ሁሉ የቅድስና ትሩፋት የሠራው ቅዱስ ኤፍሬም እስከ ሕይወቱ ፍጻሜ ድረስ እንደኛ እንደ ኃጢአተኞቹ የነፍሱ ነገር ያሳስበውና በትሕትናም ይጨነቅ ነበር። ይህንን ጸሎቱ የዚህ ጽሑፍ መቋጫ አድርጌያለሁ። ጌታዬ ሆይ በሄድኩበት ውጣ ውረዶች የተሞላ መንገድ እምነቴ ደከመ። መንገዱ የሚወስደኝም በግራ እንደሚቆሙት በደጅ ቆመው ክፈትልኝ ሲሉ አላውቃቸውም ከምትላቸው ወገን ልሆን ነው። ጌታዬ ሆይ እኔ አውቅሃለሁ፣ አንተ ግን አላውቅህም ትለኝ ይሆን? አቤቱ ባንተ ለማመን ለእኔ ለኃጢአተኛው ራራልኝ። ብበድልህም እንኳን አሁንም በርህን እያንኳኳሁ ነው። እየተጎተትኩም ቢሆን አሁንም የምጓዘው ወደ አንተ ነው፣ ለመምጣትም ነው።
መጋቢት 2012። ክፍል 2 ይቀጥላል። ይቆየን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ